በኢትዮ ኢንጂነሪንግ ግሩፕ የአዳማ ግብርና ማሽነሪ ማምረቻ ኢንዱስትሪ ትራክተሮችን አስረከበ። ኢንዱስትሪው ለአማራ ብሔራዊ ክልላዊ መንግስት የሰሜን ሸዋ ዞን ለሚገኙ አርሶ አደሮችና ዩኒየኖች የግብርና ማሽነሪዎችን አስረክቧል። የግብርናውን ዘርፍ በቴክኖሎጂ ለማዘመን የሚያስችል የተለያዩ የፈረስ ጉልበት ያላቸው 30 ዘመናዊ የእርሻ ትራክተሮች ርክክብ ተፈጽሞላቸዋል። የዕለቱ ዋና ዓላማ ዛሬ ከዚህ የተሰበሰብነው ለሰሜን ሸዋ ዞን አርሶ አደሮች የሚሆኑ የዘመናዊ ትራክተሮች እና ልዩ ልዩ የግብርና መሳሪያዎችን ለማስረከብ ሲሆን ይህ ርክክብ ተራ የንግድ ልውውጥ ሳይሆን የሀገራችን የግብርና ክፍለ ኢኮኖሚ ለማዘመንና የምግብ ዋስትናን ለማረጋገጥ ከምናደርገው የጋራ ትግል ውስጥ ትልቁ ማሳያ ነው። ርብርብ እያደረገ ይገኛል። ዛሬ የምናስረክባችሁ ትራክተሮች ከዚህ በፊት ከነበሩ ጉድለቶች በመማር ሙሉ አገልግሎት ለመስጠት የቅርብ አገልግሎት ለመስጠት የቅርብ ድጋፍ ለመስጠት ሙሉ ዝግጅታችንን ያጠናቀቅን መሆናችንን ላረጋግጥላችሁ እወዳለሁ። መቼም አዳማ የእርሻ መሳሪያ ኢንዱስትሪ ተቋቁሞ እዚህ ምንጃር ላይ ያለ ገበሬ የኛን ትራክተሮች አለመጠቀም የሚገርም ነው። ስለሆነም አዳማም ይቀርባችኋል። ከሁሉም በላይ ደግሞ የአፍተር ሴል የተሟላ የአፍተር ሴል ሰርቪስ እዛው ደብረ ብርሃን ላይ እናደርጋለን። አንድ ኢንዱስትሪያል የኮንስትራክሽን ማሽነሪ ኢንዱስትሪ እዛው ላይ ለእርሻ መሳሪያዎችም የአፍተር ሴል ሰርቪስ ለማቅረብ እየተዘጋጀን እንገኛለን። አዳማ የግብርና ማሽነሪ ኢንዱስትሪ መላው ሰራተኛ እነዚህ ምርቶች በጥራት እና በምትፈልጉት ጊዜ ለማቅረብ ሙሉ ዝግጁ መሆኑን በእነሱም ስም ላረጋግጥላችሁ እወዳለሁ። የተወሰነ ለመመለስ ከሚኖር ድረስ የባለሙያ ድጋፍ በቅርበት የአክሰሰሪ ብልሽት ሲገጥመው መጠገን እዛው ቦታ ላይ ብቻ ሳይሆን የማሰልጠን መሰል ድጋፎች ከእናንተ እንፈልጋለን። በእርግጠኝነት ኮሎኔል ተቋሙ በጣም የኢትዮጵያ መኩሪያ ጌጥ የሆነ ተቋም ነው። እርሶም ደግሞ የዚህ ተቋም ሲሆኑት በእርግጠኝነት ይህን ኃላፊነትም ደግሞ እንደሚወጡ ቅድም ቃል ገብተዋል። እኛም እንደ አንድ ብልጽግና አመራር ዞናችን ውስጥ ያሉ አርሶ አደሮች የወሰዱትን የግብርና ማሽነሪዎች በውጤታማነት ለራሳቸው ብቻ ሳይሆን ለሌሎችም አርሶ አደሮች በስፋት እንዲጠቀሙበት ብዙ አርሶ አደሮች ወደዚህ እንዲመጡ እኛም እናግዛለን። በእርግጠኝነት እንደ ቤተሰብ በዕለት በዕለት እየተገናኘን ከአርሶ አደሮቻችን ጋር በየዕለቱ ንብረቶቻችን እንደደረሱ ቼክ እያደረጋችሁ ከፊት ለፊታችን ብልጽግና አለ፣ ከፊት ለፊታችን ልማት አለ፣ ከፊት ለፊታችን ዘመናዊ ግብርና አለ። ፓርቲያችን ብልጽግና ይህንን ለማሳካት ከፍተኛ ስራ እየሰራ ነው። ሰራች ድረስ እሱንም ለማሳካት እኛም በተባበረ እየሰራን ያለነው። ስለመጣን አርሶ አደሮቻችንን ስላገዛችሁ አብረን ስለሰራን በእጅጉ እንኮራለን። እጅግ አመሰግናችኋለሁ። መልካም ቀን ለማለት የኢንዱስትሪው ሰራተኞች የእናንተ ውጤት ነው። ዛሬ ቅድም ኮሎኔልም እንዳለው ትልቁ ምስጋና ወደ እናንተ ነው። እናመሰግናችኋለን። በርቱ።